አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምን ቆያችሁ? ውድና የተከበራችሁ የኔ ውድ ቤተሰቦች ሰላም ናችሁ? እኔ ያለሁላችሁ አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት ደግሞ የእስልምና ማዕዘናት ወይም ደግሞ አርካኑል ኢስላምን እናያለን ማለት ነው። የእስልምና ማዕዘናት ማለት ሃይማኖትን የታነጸባቸው ማዕዘናት መሰረቶች ማለት ነው። እነሱንም ቀጥሎ መስገድ። በሶስተኛ ደረጃ ደግሞ የምንመለከተው ዘካትን መስጠት ነው ማለት ነው። ዘካ ደግሞ በሁሉም ሳይሆን አቅሙ በቻለ ሰው ነው። ዘካ የሚከፈልባቸው የሀብት አይነቶች ግዴታዎች የተደነገገባቸው የሀብት መጠን ሊገባቸው ማለት ግዴታ የተደረገባቸው ሰዎች በመስጠት ለመስጠት ግዴታ የተደረገባቸው ሰዎች ዘካ ማለት ያኔ ሰደቃ ማለት ግዴታ የተደረገባቸው ሰዎች አሉ። አቅማቸው የፈቀደ ማለት ነው። አቅም ሳይፈቅድ ግን ግዴታ አይደለም። አቅም ያለው ሰው ነው ማለት ነው። ባለው ነገር ከብት ያለው ሰው የከብት መጠን ከተባለ በኋላ እንትን ያለው ሰው የሆነ የሚዘራ ነገር ማለት እንደዛ በቃ በሁሉ ነገር ማውጣት ይቻላል። በብር በወርቅ በገንዘብ ቁሳቁስ ብቻ በተለያየ ነገር ዘካ መስጠት ይቻላል። ዘካ ሲባል በብር ብቻ አይደለም፣ በተለያዩ ነገሮች ማውጣት ይቻላል ማለት ነው። አራተኛ ደግሞ የምንመለከተው የረመዳን ወር መጾም ነው ማለት ነው። የረመዳን ወር መጾም ደግሞ ግዴታ ነው በአንድ ኢስላም በሆነ ሰው ማለት ነው። አንደኛ እንደተመለከት ነው አንደኛ በአላህ ማመንና በነቢያችን ሰለላሁ ዐለይሂ ወሰለም ነብይነት በአንድ አላህ ማመንና የነቢያችን ሰለላሁ ዐለይሂ ወሰለም በእንትን ማለት ነው መልእክተኛና የአላህ ባሪያ መሆናቸውን መመስከር ነው ማለት ነው አንደኛ። ሁለተኛ ደግሞ ሰላት ነው። ሶስተኛ ደግሞ ዘካ ነው። አራተኛ ደግሞ የረመዳንን ወር መጾም ማለት ነው። የረመዳን ወር መጾም ማለት ደግሞ ረመዳን ስንል ደግሞ በረመዳን ቀናት ረመዳን ማለት በአመት አንድ ጊዜ ነው የሚጾመው። ይሄን ማያውቅ ሰው አለ ብዬ አልልም። ማለት የሙስሊም ያልሆነ ሰው ሊያውቅ ይችላል። ብዙ ሰው ስለሚያውቀው ረመዳን በአመት አንድ ጊዜ ነው የሚጾመው። እሱንም
የሚገባቸው አቅሙ የሚፈቅድለት ሰው እዛ ጋር ለመሄድ አቅሙ ላለው ሰው እንደ ግዴታ ነው የተቀመጠው ማለት ነው። ሀጅን ማለት ነው። ይህ ደግሞ ተክቢራው የመካ መስጊድ በመጓዝ የሀጅ ስርዓት ጸሎትን በማድረስ አላህ ሱብሃነሁ ወተዓላ መገዛት ነው። ይህንም የሀጅ እና የኡምራ ስነ ስርዓት ማድረግ ማለት ነው። እሱንም አቅሙ የፈቀደ ሰው ላይ ነው ግዴታ የተደረገው ማለት ነው። በሌላ ጊዜ ደግሞ ኢንሻአላህ አሁን ያየነው አርካን ኢስላም እና አርካን ኢማን ሲተቱን እናያለን ማለት ነው። በቀጣይ ኢንሻአላህ በቀጣይ ቪዲዮ ይዤላችሁ መጣ ይሆናል ማለት ነው። ለዛሬ ይሄን ያክል ካልን ይበቃናል። ኢንሻአላህ በቀጣይ ቪዲዮ ደግሞ አርካን ምንድን ነው ያየነው? አስተግፍሩላህ እየረሳሁ ነው። አርካን ኢስላም ያየነው። አሁን ደግሞ አርካን ኢማን ስድስቱ የኢስላም ማዕዘናትን የምናይ ይሆናል ማለት ነው በቀጣይ ቪዲዮአችን ኢንሻአላህ። የኢስላም አቂዳ መሰረቶችን አንዳንድ ነገር የምላችሁ ይሆናል ኢንሻአላህ በቀጣይ ቪዲዮ። አሁን እዚህ ላይ ልጨምር ካልኩኝ በጣም ብዙ ሰዓት ይወስድብናል ይመስለኛል እና በቀጣይ ክፍል ይዤላችሁ ብመጣ ይሻላል ይመስለኛል። እና ለዛሬ ይሄን ያክል ካልን ይበቃናል። በቀጣይ ቪዲዮ እስከምንገናኝ ድረስ እስከዛው ደህና ሁኑልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ የኔ ውድ ቤተሰቦች። ቪዲዮ እዩልኝ፣ ብዙ ሰው ጋር እንዲደርስ ደግሞ ላይክ፣ ሼር፣ ሰብስክራይብ አርጋችሁ አዳርሱልኝ እና እንደምንም ተፍ ተፍ ብላችሁ 1000 አስገቡኝ ማለት ነው። ከዛ በኋላ እንኳን ችግር የለውም እንደምንም እንትን እላለሁ እና 1000 ግን እንደምንም አስገቡኝ እባካችሁ ልለምናችሁ እና ለአላህ ብላችሁ ቶሎ ቶሎ ብላችሁት ሞላ ሞላ አርጉልኝ ማለት ነው። እና ስለምታበረታቱኝ አብራችሁኝ ስለምትቆዩ ቪዲዮዎቼ ስለምታዩልኝ ላይክ፣ ሼር፣ ሰብስክራይብ ስለምታደርጉልኝ እጅግ ከልብ አመሰግናለሁ። ጀዛክላህ ኸይረን እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ የኔ ውድ ቤተሰቦች። ሀሳብ አስተያየት ካላችሁ ኮሜንት መጻፊያው ላይ አስቀምጡልኝ። ጥያቄም ካላችሁ የቻልኩትን መልስላችኋለሁ። ካልቻልኩ ደግሞ የሚያውቅ ሰው ሄጄ ጠይቄ መልስላችኋለሁ ማለት ነው። እና ደህና ሁኑ። ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።